ታሪካችን የሚጀምረው ኬንድራ የተባለች ወጣት ሴትን እያስመለከተን ነው። እናቷ ከመሞቷ በፊት የነገረቻትን ሚስጥር እያሰበች በቁጭት ትብሰለሰላለች። ሚስጥሩም ረሚ የተባለች ባለሀብትና ስኬታማ የፋሽን ዲዛይነር የሀብታም አባቷ ልጅ የእንጀራ እህቷ መሆኗን አውቃለች። ኬንድራ እሷ በቅንጦት ስትኖር፣ እኔ ግን በችግር አደግኩ በሚል የቅናትና የበቀል ስሜት ትሞላለች። ከዚያም የረሚን ህይወት ትዳርና ሀብት ለመንጠቅ እቅድ ታወጣለች። በሌላ በኩል ረሚ ጃክ ከተባለ ባሏና ኤላ ከተባለች ቆንጆ ልጇ ጋር በደስታ ትኖራለች። ረሚ ስራ ስለሚበዛባት ለልጇ ሞግዚት ለመቅጠር ማስታወቂያ ታወጣለች። ኬንድራ ይህንን እድል ለመጠቀም የውሸት ስምና የውሸት ማስረጃዎችን አዘጋጅታ ለስራው ታመለክታለች። በቃለ መጠይቁ ወቅትም በጣም ትሁትና ህፃናትን የምትወድ መስላ በመቅረብ የረሚን ልብ ታሸንፋለች። በሞግዚትነት ትቀጠራለች። ኬንድራ ስራዋን ስትጀምር ዋና ዓላማዋ የልጅቷን የኤላን ፍቅር ማግኘት ነበር። ኤላ የምትወዳቸውን ጨዋታዎችና ስዕሎች ቀድማ አጥንታ ስለነበር በፍጥነት ትቀርባታለች። ረሚና ጃክም አዲሷ ሞግዚት ከልጃቸው ጋር በመግባባቷ በጣም ይደሰታሉ። ነገር ግን ኬንድራ በስተጀርባ የቤተሰቡን የዕለት ተዕለት ውሎና የረሚን ድክመቶች በንቃት ታጠናለች። የኬንድራ እውነተኛ ጭካኔ መታየት የሚጀምረው ረሚ ለድርጅቷ በጣም ትልቅ በሆነ የፋሽን ሾው ፕሮግራም ላይ ለመልበስ ያዘጋጀችውን ልብስ ስታይ ነው። ኬንድራ ሁሉም ሰው ከቤት እስኪወጣ ትጠብቅና ወደ ረሚ መኝታ ቤት ትገባለች። የረሚ ሽቶ ትረጫለች፣ አልጋዋ ላይ ትተኛለች፣ ልብሷንም ትለካለች። በመጨረሻም ፕሮግራሙን ለማበላሸት ረሚን በሰው ፊት ለማዋረድ ስትል አስቀድማ ያዘጋጀችውን ከባድ ማሳከክና ሽፍታ የሚያመጣ እጽዋት ፈሳሽ በረሚ የፕሮግራም ልብስ ውስጠኛው ክፍል ላይ ትቀባባታለች። በፋሽን ሾው ፕሮግራም ላይ ረሚ ኬንድራ መርዝ የቀባችበትን ልብስ ለብሳ መድረክ ላይ ትወጣለች። ነገር ግን ብዙም ሳትቆይ መላ ሰውነቷን ከባድ ማሳከክና ሽፍታ ስለወረራት በሰው ፊት ተሸማቃና ፕሮግራሙን አቋርጣ ከመድረኩ ትወርዳለች። ይህ በእንዲህ እንዳለ ኬንድራ በረሚ መሸማቀቅ እየተደሰተች በቤት ውስጥ ከልጅቷ ከኤላ ጋር ያላትን ትስስር ይበልጥ ታጠናክራለች። ኤላም ከእናቷ ይልቅ ወደ ኬንድራ እየተጠጋች ትመጣለች። ረሚ ከደረሰባት የቆዳ ሽፍታ ካገገመች በኋላ ኬንድራ የቤተሰቡን ሰላም ይበልጥ ለማናጋት ወደ ቀጣዩ እቅዷ ትሸጋገራለች። የረሚን የግል ስልክ በሚስጥር ትሰርቅና ረሚ ለስራ ከምትቀጥራቸው ወንድ ሰራተኞች መካከል ለአንዱ ያልሆነ የፍቅር መልእክቶችን ትልካለች። ይህንን ያደረገችው በረሚና በባሏ በጃክ መካከል ጥርጣሬና ጸብ ለመፍጠር ነበር። በተጨማሪም ኬንድራ በረሚና በቅርብ ጓደኛዋ የስራ ባልደረባዋ መካከል ጥል ለመዝራት በተንኮል ትንቀሳቀሳለች። የረሚን የፋሽን ዲዛይን ስራዎች በስርቆት በመውሰድ ለሌላ ተፎካካሪ ድርጅት አሳልፋ ትሰጣለች። ይህ ስርቆት ሲታወቅ ረሚ ዋና ጥርጣሬዋ በቅርብ ጓደኛዋ ላይ እንዲሆን ታደርጋለች። በዚህ ምክንያት ረሚ ከዓመታት ጓደኛዋ ጋር እንድትጣላና እንድትለያይ ታደርጋለች። በዚህ መሃል ኬንድራ ወደ ጃክ ወደ ረሚ ባል መቅረብ ትጀምራለች። ረሚ በስራና በጭንቀት በተወጠረችበት ሰዓት ኬንድራ ለጃክ አሳቢ መስላ በመቅረብ ምግብ እያቀረበችለትና ረሚ ትዳሯን እንደበደለች በማስመሰል ልቡን ለማማለል ትሞክራለች። ጃክ ግን ለሚስቱ ታማኝ በመሆኑ የኬንድራን አቀራረብ በጥርጣሬ ማየት ይጀምራል። በተመሳሳይ ሰዓት ከዚህ በፊት በኬንድራ የተላከለትን የውሸት የፍቅር መልእክት አይቶ እውነተኛ የመሰለው የረሚ ሰራተኛ በረሚ ላይ ፍላጎት ማሳየት ይጀምራል። ይህንን ያየው ጃክ ሚስቱ ላይ በከባድ ቅናትና መበሳጨት ይጀምራል። ኬንድራ በትዳራቸው መካከል የፈጠረችው ረብሻ እየሰፋ መሄዱን አይታ በደስታ ትሞላለች። በትዳራቸው መካከል የተፈጠረው አለመግባባት እየበረታ ሲሄድ ጃክ እና ረሚ ግንኙነታቸውን ለማስተካከልና ለመነጋገር ይሞክራሉ። ይህንን ያየችው ኬንድራ በመካከላቸው የፈጠረችው ጥርጣሬ ሙሉ በሙሉ እንዳልሰራ ስትረዳ ወደ ከረረ እርምጃ ትገባለች። የጃክን ጥርጣሬ ለማጥፋትና እሷን እንዳይጠረጥራት ለማድረግ ይበልጥ ታማኝና አሳቢ መስላ ትቀርባለች። ነገር ግን ረሚ የፋሽን ዲዛይኖቿ እንዴት ሊሰረቁ እንደቻሉና በስልኳ የተላኩት መልእክቶች እንዴት እንደተላኩ በድጋሚ ማሰብ ትጀምራለች። ቤት ውስጥ የሆነ የማይገባ ነገር እንዳለ እየተሰማት ይመጣል።
በዚህ መሃል የረሚ ባል የኬንድራን ማንነትና የኋላ ታሪክ በራሱ መመርመር ይጀምራል። በምርመራውም ኬንድራ የሰጠቻቸው የውሸት ስምና የሪፈረንስ ማስረጃዎች በሙሉ የውሸት መሆናቸውን እንዲሁም እውነተኛ ማንነቷ ሌላ መሆኑን ደርሶባት፣ ኬንድራ ግን ይህንን አይታ ቀድማ ነግታለች። እውነቱን ለረሚ ከመናገሩ በፊት ኬንድራ እሱ ላይ ጥቃት በመፈጸም ረሚ ስትመጣ ድንገተኛ አደጋ አስመስላ ትነግራታለች። ይህ በእንዲህ እንዳለ ረሚ በቤቱ ውስጥ ባሉ አንዳንድ ፍንጮች ምክንያት በኬንድራ ላይ መጠራጠር ትጀምራለች። ወደ ኬንድራ ክፍል በመግባትም የግል ዕቃዎቿን ስትፈትሽ ኬንድራ እናቷ ከመሞቷ በፊት የሰጠቻትን እና የረሚ አባት የኬንድራ አባትም እንደሆነ የሚያረጋግጠውን የቆየ ፎቶግራፍና ማስረጃ ታገኛለች። ረሚ ሞግዚቷ ኬንድራ ሌላ ሰው ሳትሆን በበቀል ስሜት የተሞላችው የእንጀራ እህቷ መሆኗን ስትረዳ በከባድ ድንጋጤ ውስጥ ትወድቃለች። ረሚ እውነቱን አውቃ ለባሏ ለጃክ ለመናገር ስትዘጋጅ ኬንድራ ነገሮች እንደተበላሹባትና እቅዷ እንደታወቀ ትረዳለች። ወዲያውኑ ረሚን በኃይል አጥቅታ ከአቅም ውጪ ታደርጋታለች። ከዚያም ጃክ ወደ ቤት ከመመለሱ በፊት ልጃቸውን ኤላን ይዛ ከቤት ለመጥፋት ትዘጋጃለች። ረሚ በኬንድራ ጥቃት ደርሶባት ከታሰረችበት ለመላቀቅ በከባድ ሁኔታ ትታገላለች። በዚህ መሃል ኬንድራ የረሚን ልጅ ኤላን አታላ እና አሳምና መኪና ውስጥ በመጫን ከቤት ይዛት ትጠፋለች። ኬንድራ ኤላን ይዛ ወደ መሸሸጊያ ቦታዋ ወደ ድሮ እናቷ ቤት እየነዳች ስትሄድ ለኤላ እናትሽ ጥላሽ ሄዳለች፣ ከአሁን በኋላ እኔ ነኝ እናትሽ በማለት አእምሮዋን ለመስረቅ ትሞክራለች። ረሚም እያለቀሰች ኬንድራ የእንጀራ እህቷ መሆኗንና ልጃቸውም ኤላን ይዛ እንደጠፋች ትነግረዋለች። ጃክ እና ረሚ በአስቸኳይ ለፖሊስ ያሳውቃሉ። ነገር ግን ፖሊስ እስኪደርስ ድረስ መጠበቅ ስላልቻሉ የኬንድራን መሸሸጊያ ሊሆን የሚችለውን ቦታ ገምተው በራሳቸው ፍለጋ ይጀምራሉ። ኬንድራ ኤላን ይዛ በደበቀችበት ቦታ ላይ ኤላ ቀስ በቀስ ኬንድራ የምታወራው ነገር ውሸት እንደሆነና እናቷ እንዳልጣለቻት መረዳት ትጀምራለች። ኤላ ለመደበቅና ለማምለጥ ስትሞክር ኬንድራ እውነተኛ ቁጣዋን ማሳየት ትጀምራለች። ይህ ልጅቷን በከፍተኛ ሁኔታ ያስፈራታል። ረሚና ጃክ የኬንድራ መደበቂያ ቦታ በመከታተል በመጨረሻ ይደርሳሉ። ረሚ ወደ ውስጥ ገብታ ልጇን ለማዳን ስትሞክር ከኬንድራ ጋር ፊት ለፊት ይገናኛሉ። ኬንድራ በቅናትና በበቀል ስሜት ተሞልታ ረሚ ላይ የጥላቻ ቃላትን እየጮች በያዘችው መሳሪያ ልታጠቃት ትሞክራለች። ረሚ ልጇን ለማዳን ስትል ከኬንድራ ጋር ከባድ የአካል ትግል ውስጥ ትገባለች። ትግሉ በጣም ከሯል። ኬንድራ ሙሉ በሙሉ አእምሮዋን ስታ ረሚን ለመግደል የተቻላትን እያደረገች ትገኝ ነበር። ነገር ግን ጃክ እና ረሚ ተባብረው በመከላከል ኬንድራን መሬት ላይ ጥለው ሙሉ በሙሉ ይቆጣጠሯታል። ብዙም ሳይቆይ ፖሊሶች እና አምቡላንስ ወደ ስፍራው ይደርሳሉ። ኬንድራ በፖሊስ ቁጥጥር ስር ውላ በካቴና ታስራ ወደ መኪና ስትገባ አሁንም በረሚ ላይ ያላትን የጥላቻና የቅናት እይታ እያሳየች ነው። ኤላ በሰላም ወደ ወላጆቿ እቅፍ ትመለሳለች። ከጥቂት ጊዜያቶች በኋላ ረሚ፣ ጃክ እና ኤላ በቤታቸው ውስጥ በሰላም አብረው ሲጫወቱ ያስመለክቱናል። ረሚ በሕይወቷ የመጣባትን ትልቅ አደጋ አልፋ ትዳሯንና ልጇን ማዳን በመቻሏ እፎይታ ይሰማታል። ፊልሙም ይህ የተበተነው ቤተሰብ ድጋሚ ወደ ቀድሞ ሰላማዊና ደስተኛ ሕይወቱ መመለሱን በማሳየት ፊልሙ ይጠናቀቃል። ቻናላችንን ሰብስክራይብ በማድረግ አብሮነታችሁን አሳዩን።